ወደ ሞስኮ ፕሬዝዳንት ቭላድሚር ፑቲን ወደ ጦርነት ቀጠናዋ ኩርስክ ግዛት የአሜሪካና የሩሲያ ባለስልጣናት አለመገጣጠም ለማለት አዳጋች ይሆናል። ፑቲን አደራዳሪዎች ወደ ሞስኮ ብቅ ቢሉም የጦር ሜዳውን ጉዳይ ችላ እንዳላልኩት እወቁልን አሊያም በድርድር ስም ጦራቸው የውጊያ አቅሙንም እንዳይቀንስ መልእክት የሰደዱበት አጋጣሚ ነው ይላሉ የጦር አዋቂዎች። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ሞስኮ ገብተዋል። የአሜሪካው ዶናልድ ትራምፕ ግራ ቀኙን የማየት የተናጠልና ወደ ውስጥ የተመለከተ የፖለቲካ አካሄድ ለክሬምሊን ሰዎች በጥርጣሬ የሚታይ እንጂ ሁሉንም ነገር የተስተካከለ መድረክ እንዳልሆነ መረዳት የጀመሩት ከጅዳው የኪየቭና የዋሽንግተን ስምምነት ቀድሞ እንደሆነ ፍንጭ የሚሰጥ ጉዳይ ሆኗል። በሳውዲ አረቢያ የአሜሪካና የዩክሬን የውጭና የመከላከያ ሚኒስትሮች ስብሰባ ላይ የዘለንስኪ መንግስት ለ30 ቀናት ተኩስ አቁም ለማድረግ መስማማቱ ይፋ ከሆነ በኋላ ከዋይት ሀውስ ወደ ክሬምሊን የተደረገው ጉዞ አንዳች መልካም አሊያም የከፋ ሀሳብ ግፋቤል እስቲ በይደር እንያዘው የድርድር ሀሳብ ሊያስቀምጥ እንደሚችል እየተገመተ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኳሷ በሩሲያ ሜዳ ላይ ናት በሚል ያለባቸውን ስጋት ማንጸባረቃቸውም ክሬምሊን ብርቱ የመደራደሪያ ሀሳቡን በሙግት መልክ ይዞ ሊቀርብ እንደሚችል በመገመታቸው ነው። የፖለቲካ ተንታኞች እንደሚሉትም በዲፕሎማሲውም ሆነ በጦር ሜዳ ባለድል እየሆኑ የመጡት ፑቲን ተደራዳሪ ሆነው የመቅረብ እድላቸው የሰፋ ቢሆንም የዩክሬኑ ዘለንስኪ ከአውሮፓና ከሰሜን አትላንቲክ የጦር ጥምረት አሊያም ኔቶ ከአሜሪካና ከሃንጋሪ በስተቀር እጅ ለእጅ ተያይዞ መስራታቸውን ወደ አሜሪካ ጭምር ከቀለበሱት አይደለም ጦርነቱ ሊቋጭ ምናልባትም የተሰጋው ሶስተኛው የዓለም ጦርነት በግልጽ ባይከሰትም መንገዱ ግን ሊከፈት እንደሚችል ፍንጭ የሚሰጡ ሆኗል። አውሮፓና ኔቶ ሞስኮ ላይ አቋም ከወሰዱ በእርግጥም አደገኞቹ የሩሲያ ኒውክሌሮች ኦርሽኒክና ፖሳይዶን መሰል የሩሲያ የመጨረሻ መከላከያ ደጀኖች ቁልፋቸውን ፑቲን አይጫኗቸውም ለማለት ያዳግታል። ሩሲያ ዳር ድንበሯ ስጋት ውስጥ ከገባና ዜጎቿን ሊያጠፋ የሚመጣ ኃይል ካለ ኒውክሌር ሳይቀር መጠቀምን ህገ መንግስቷ በግልጽ ይደነግጋልና በእርግጥም የዓለም አካሄዷ አዳዲስ ኃይሎች በአዲስ የዓለም ስርዓትና ጥምረት ምዕራቡን መተካት በመሆኑ ወደ ግልጽ ሶስተኛው የዓለም ጦርነት የሚጓዝ የዓለም አደገኛና ተስፋ የቆረጠ መሪ በአሁኑ ሰዓት አይኖርም ተብሏል። ቢያንስ ሀያላኑ አሜሪካ፣ ሩሲያና ቻይና አሁን ባለው የፖለቲካ ስርዓት ይሄኛውን ይመርጣሉ ተብሎ ስለማይታሰብ ትላንት የሚገርም ስኬት ላይ ነበርን። ሙሉ ተኩስ አቁም ላይ ደርሰናል። ከሩሲያ ከሰማን በኋላ የሚጀምር ይሆናል። በመሰረቱ ከሁለቱ ወገኖች ጋር መልካም ግንኙነት አለን። አሁን በምንነጋገርበት ሰዓት ሰዎች ወደ ሩሲያ ሄደዋል። ከራሽያ በኩል ተኩስ አቁም እንደሚኖር ተስፋ አለኝ። ይህን የምናደርግ ከሆነ 80 በመቶ ደም አፋሳሽ ጦርነት መላልና